ነው። ክረምት ላይ የተዘራው ያልደረሰበት የነበረው እህል ደግሞ የሚያልቅበት ወቅት ስለሆነ ገጠር አካባቢ ያለው ማህበረሰብ እጅግ በጣም ይቸገራል። ክረምት ላይ ጎመን ብቻ ቀቅሎ የሚበላበት ጊዜም አለ። ጎመን ድንች ካለ ድንች ቀቅሎ በጎመን የሚበላበት ጊዜ አለ። በጣም ብዙ ችግር አለ። በቆሎ ብቻ እየተገዛ እየተቆላ የሚበላበት ቤት አለ። እንደየአንዳንዱ ቤት ይለያያል በርግጥ እና የናሙሽ ቤት በቃ እነዚህ ነገሮች የሚያስተናግዱ ቤተሰቦች ናቸውና እንደዛ ስለሆነ ሁሉም ሰው የራሱን ሆድ ለመሙላት ነው የሚሯሯጥ። ናሙሽ ግን በሚገርም ሁኔታ እሱ እየበላ እሱ እየጠጣ ሁሌም ስቅ ይለዋል። የቤተሰቦቹ ነገር ሲያስብ እኔ የምበላው ምን አለበት ቢበሉ፣ እኔ የምጠጣው ምን አለበት ቢጠጡ እያለ ማለት ነው የሚያስበውና ናሙሽ በቃ እጅግ በሚገርም ሁኔታ ልክ በቃ ምግብ ቶሎ ይበላና እሱ ከዛ በኋላ ለተማሪዎች ተብሎ አኩፋዳ ይባላል። ምናልባት ልትረዱ ትችላላችሁ። የቆሎ ተማሪዎች የሚለምኑበት ትከሳ ነው የሚባለው። በርግጥ መለመን የሚለምኑበት ማለት ነው አኩፋዳ ማለት እና መጨረሻ ላይ ለተማሪዎች ይሰጣቸዋል በአኩፋዳቸው እየተሞላ ማለት ነው። ከቆሎም ከንፍሮም ከሁሉም ነገር ከእንጀራውም ከምኑም ይሰጣቸዋል። ሄደው ቤታቸው እንዲበሉ እንዲሰነብቱበት እንዲቆዩበት አድርቀውም ኮቾሮ አድርገው እንዲበሉ ይሰጣል። ልማድ አለና ናሙሽ ግን ይሄን አያደርግም። ያክስቱ ልጅም አለ ጓደኛውም ምርኳዝ ያልኳችሁ ጓደኛውም አለ። እነሱ ሁሉ በቃ ምንም ዲንታ የላቸውም እና ቸክም አያረጋቸውም። ናሙሽ በቃ ምስጋና ከተመሰገነ ከተመረቀ በኋላ ማለት ነው ሰዎች በልተው ጠጥተው ይመረቃልና አቡነ ዘበስማያት ተብሎ ምናምን ከዛ በኋላ ሰዎች ምግብ ያመጡት የሚሄዱት ይሄዳሉ፣ የሚቆዩት ይቆያሉ። ከዛ በኋላ እየተጠጣ ይመሻል እዛው ማለት ነውና በዛን ሰዓት ናሙሽ በቃ ሹልክ ይልና አኩፋዳው ምግብ የሞላች አኩፋዳውን ይዞ ፎጣውን ጣል አድርጎ ለብሶ ከእግር እስከ ራሱ ጉንብንብ ብሎ ወደ ቤተሰብ ነበር የሚገሰግስ። በቃ እነሱ እንደተራቡ እንደተቸገሩ ስለሚረዳ እና እጅግ በጣም በሚገርም ሁኔታ ቤተሰብ ሄዶ በቃ ትሪ እንትሪልና ዝርግፍ አድርጎ ስብስብ አድርጎ ሲያበላቸው ከእንባ ጭምር ነው የሚበሉት። ማለት እንዳይከፋው ብለው ነው እንጂ ያን እንዲያደርግ አይፈልጉም ቤተሰቦቹ። ግን በቃ እጅግ በጣም የልቡ መራራት ስለሚነካቸው እያለቀሱ ከእንባ ጭምር ነበር ያን ምግብ የሚበሉና እንደዛ እያደረገ ናሙሽ ክረምቱን የማገዝ ቤተሰቡን በምግብ በሚችለው ነገር ሁሉ የማድረግ ኃላፊነት በቃ ነበረበት። እና ናሙሽ የራሱ ብቻ ሳይሆን የቤተሰቡ ጉዳይ በጣም የሚያሳስበው የቤተሰቡ ክብር ሲነካ የማይወድ ክብራቸውን ጠብቀው እንዲኖሩ የሚፈልግ ባለው ነገር በድህነቱም ቢሆን በቃ ቤተሰቡን ማገዝ የሚፈልግ ናሙሽ ቆሎ ትምህርት ቤት ሲማር ፎጣ እንኳን ከቤተሰቡ አልተገዛለትም፣ ዳዊት አልተገዛለትም፣ መልእክተ ዮሐንስ በቃ መጻሕፍቶች አስፈላጊ መጻሕፍቶች ምናምን አልተገዛለትም ከቤተሰብ። ምክንያቱም በቃ አቅም ስለሌላቸው እነሱን ማስቸገር የማይፈልግ ናሙሽና ምን አደረገ? እንጨት ቆርጦ ምናምን ከሰል አክስሎ ክሰል ሽጦ ነው እነዚህን ነገሮች ግብአት አድርጎ የገዛው ማለት ነው ናሙሽ። እና ናሙሽ በጣም ባለብዙ ታሪክ ነው እንደሰማችሁት። እና ከዛ በኋላ እነሱን መግቦ ምን ብሎ ወደ ትምህርት ቤት ይሄዳል። ክረምቱን በዚህ ሁኔታ ያሳልፋል። ከዛ በኋላ ደግሞ አሁንም ሌላ መምህር ጋር ደግሞ አሁንም ይሄዳል ክረምት ላይ ተለይቶ ከቤተሰቦቹ እና ቤተሰቦቹ እጅግ በጣም ስለሚናፍቁት ናሙሽ በቃ ያለቅስ ነበር ብቻውን እየሆነ ተለይቶ መቆየት ስላለመደ ብዙ ያለቅሳልና በሂደት ነው የሚለምደው ብቸኝነቱን። ከዛ በኋላ በጋው ሲመጣ ደግሞ አሁንም ዘመናዊ ትምህርቱንና እንደነገርኳችሁ የቤተ ክህነቱን ትምህርት እያደረገ ይማራልና ከእለታት አንድ ቀን ናሙሽ ያው 10ኛ ክፍል ላይ ውጤት አልመጣለትም ማለት ነውና ውጤት አልመጣለትም። ሳይመጣለት ውጤት ምን አደረገ? ሙያና ቴክኒክ የሚባል አለ እዛው ቡሬ ሙያና ቴክኒክ ፊልድ መረጠና ፕላምፒንግ ወይም ደግሞ የቧንቧ ስራ ጥገና እዛ እሱን ዘርፍ መርጦ ትምህርት ጀመረ። በወር 100 ያልሞላ ብር ነው ብቻ እየከፈለ የተማረው እና አጋጣሚ
ፊልድ ሲመርጥ እናቱ ታማክረው ነበረ። ምን መረጥክ የኔ ጌታ? መብራት ኃይል አደራ እንዳትመርጥ፣ እንድትሞትብኝ አልፈልግም ምናምን ብላ አስጠንቅቃን የላከችውና እሱም የእናቱ ምክር ሰምቶ መብራት ኃይል አልመረጠም። 3 ፊልዶች መርጦ ግን ፕላምፒንግ ወጣለትና ፕላምፒንግ መማር ጀመረና ቤተሰብ ተመልሶ ምን መረጥክ የኔ ጌታ? የኔ ጌታ ጌታዬ ነው የምትለው እናቱ። እና ምን መረጥክ የኔ ጌታ ስትለው ፕላምፒንግ የሚባል ምንድነው ፕላምፒንግ? የቧንቧ ስራ ነው። የቧንቧ ስራ ሲላት ለእናቱ እሰይ የቧንቧ ስራ ከሆነ ጥሩ፣ በዛውም ውሃይቱን እየጠጣ አለችውና በቃ የምሯን ማለት ነው። በቃ በዛይቱም ውሃይቱን እየጠጣ ይሄ መብራት ኃይል ምናምን ግን በጣም መጥፎ ነው፣ ሰዎችን ለሞት ይዳርጋል ምናምን፣ እንኳንም ኤሌክትሪክሲቲ አልመረጥክ አይነት ነገር ማለት ነው አለችውና እቺ በዛውም ውሃይቱን እየጠጣ የምትለዋ ንግግር በጣም ጎልታ ትታያለች። ደስ የምትልም ንግግር ናት። ያው የእናቶች የርህራሄ መንፈስ የምታሳይ ናት ማለት ነው። እና ናሙሽ በቃ ቴክኒክ እየተማረ መንፈሳዊ ነገሩም አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ቁጭ ብሎ እየተማረ 1 ዓመት ከ6 ወር ምናምን ነው ፕላምፒንግ የጨረሰበትና ያን እየተማረ ከጓደኞቹ ጋር ከአብነት ተማሪዎቹ ከሰንበት ትምህርት ቤትም ከአስኳላ ትምህርት ቤትም ጓደኞቹ እጅግ በጣም ብዙ ናቸው። ተወዳጅ ነው። በእንደዛ ሁኔታ ውስጥ እንትን ብሎ ግራጁዌት አረገ በፕላምፒንግ ማለት ነው። ከዛ በኋላ ናሙሽ ሚስጥር የሚያይበት ጊዜ ደረሰ ማለት ነው። ሚስጥር የሚያይበት ማለት ለመጀመሪያ ጊዜ ለቅዳሴ የሚቀርብበት ቀን ማለት ነው። እና ናሙሽ ዋን ኪዳነ ምህረት ቤተክርስቲያን ተወልዶ ያደገበት አካባቢ ላይ ነው። ሄዶ ሚስጥር ለማየት ሊያይ በሚል ሰዓት እነዚህ የቤተ ክህነት ሰዎች ብዙ ጊዜ ሰንበት ተማሪዎችን አይወዱም። ናሙሽ ደግሞ ሰንበት ትምህርት ቤት ውስጥ ነው ያደገው መጀመሪያ ቀድሞ ማለት ነው። የአብነት ትምህርቱን አይደለም ያስቀደመው። እና እንዴ ደግሞ ሰንበት ተማሪ ደግሞ ሚስጥር ላይ ነው ብሎ የሚቃወም ግሩፕ ነበረ በአብዛኛው ማለት ይቻላል። እና እንደዛ ይቃወሙ ነበርና አባ ቄስ መላከ ምህረት የሚባሉት የቤተክርስቲያኒቱ አስተዳዳሪ ግን ማናባችሁ ናችሁ በፊቱ የምትቆሙ? ምስጢር ላይ የሚገባው እሱ ነው ብለው ኃላፊነት ወስደው በራሳቸው ኃላፊነት ወስደው ሚስጥር እንዲያደርጉ ናሙሽን ማለት ነው። እና ናሙሽ ለመጀመሪያ ጊዜ ቤተልሔም ገብቶ ቤተ መቅደስ ገብቶ የእግዚአብሔርን ክብር ያየበት ሚስጥር ያየበት ጊዜ ደረሰ። ያን አደረገ አየና በቃ ቤተ መቅደስ ከገባ ቅዳሴ መግባት ከጀመረ ጀምሮ በቃ ድምፁ ሲሰማ በጣም ይገርም። እነዛ ይቃወሙ የነበሩት ሁሉ እያፈሩ አንገታቸውን እየደፉ መጡና እዛ ዋን ኪዳነ ምህረት ቤተክርስቲያን አንድ እናት ዘግተው ይጸልዩ ነበረ። እና ዘግተው ይጸልያሉ ማለት ዘግተው ጭራሽ ማለት ነው። ማንንም አያናግሩም፣ ማንንም አያገኙም። ግን ናሙሽን ብቻ ይፈልጉ ነበር እኒያ ሴትዮ ማለት ነው። እና ናሙሽን ጊዜና ሰዓት ምልክት አላቸው ሁለቱም ይገናኙበትና ናሙሽ ይሄዳል፣ ምልክት ይሰጣል። ምልክት ከሰጠ እሱ ናሙሽ እንደሆነ ይታወቃል። ሌላ ማንም አያስበውም። ሲጀመር ቢያስበውም አይከፈትለትም። እና ናሙሽ መሆኑ ይታወቃል። ክፍት ያረጉና እንዴት ነህ የኔ ልጅ ደህና ነህ ወይ? እየጸለይሁልህ ነው፣ አይዞህ በርታ ብለው ምክር ይሰጡታል ምናምን። ከዛ በኋላ ናሙሽ ደግሞ ለታናሽ እህቱ ነው ውሃ የሚያስቀዳላቸው ለማሆይ ማለት ነው። ውሃ ያስቀዳላቸዋል። ታናሽ እህቱ ናቸው። ናት ውሃ ምትቀዳላቸው። እሱ ይላላካቸዋል በየጊዜው አይዞ ጸጉራቸውን ምናምን ለመላጨት ሁሉ እሱ ነው የሚሞክረው። ያለውን ነገር ሁሉ እንትን የሚያስተናግዳቸው የሚያግዛቸው ከጎናቸው ያለ እሳቸው የሚፈልጉት እሱን ነው። እና በዛ ሁኔታ ውስጥ ካህናቱ ማህበረ ካህናቱ ሁሉ ናሙሽ ምን አይነት ጸጋ ቢኖርበት ነው እንደዚህ እሳቸው ዘንድ የተመረጠ ምናምን አይነት ነገር አለና እና እሳቸው ጸሎት ትልቅ ቦታ ያደርሰዋል የሚል ግምት ውስጥ ምናምን ሁሉ ድምዳሜ ውስጥ ደረሱ። እና ናሙሽ በቃ በፕላምፒንግ ግራጁዌት አደረገ። በቤተ ክህነቱ ትምህርት ደግሞ ሚስጥር አየ። እነዛ የሚያገለግላቸው እናት ደግሞ ድንገት ጊዜያቸው እዛ ያላቸው ጊዜ አብቅቶ ቤተሰቦች ልጆች አላቸው እና መነኩሴ ቁጭ የሚባል አካባቢ ከተማ ናት። ከቡሬ አልፎ ቁጭ የምትባል ከተማ
ቤተሰብ